እኔ ሰርግ፣ ስለ ቬሎ፣ ስለ ሚዜዎች የዛ ዕለት እንኳን እያወራን ነበረ። ማን ነው ሚዜ የሚሆንሽ? ማን ነው የሚመጣው? የት ነው የሚደገሰው? ምን ያህል ሰው ነው የሚጠራው? እያወራን ነበረ። በጣም ንቁ ከመሆኗ የተነሳ ሁለት ውሏችንን ውለን የሚጠይቃት ሰው መጥቶ ሄዶ ማታ 4 ሰዓት ላይ ግን እህቴ ሆዴን አለች። እናቴም ቁርጠት ነው ያው ያራስ የተለመደ ነው እስኪ እያለች የባህል ነገሮችን ትሰጣት ጀመር። ነገር ግን እህቴ ትንሽ ከተንቆራጠጠች በኋላ እራሷን ስታ አጠገቧ የነበረው ባሏ እጅ ላይ ዝርግፍ አለች። በጣም ደነገጥን። ቤቱ ጩኸት ወጣ። እሪ ያልን። ጎረቤት ተሰበሰበ። ሁለት በጣም ከባድ ነበር። አፋፍሰን ጎረቤት ጠርተን ባሏ እፍስፍስ አድርጎ ይዘን ወጣን። በጎረቤት መኪና እንደዛው እንዳቀፋት እኔም ልጇን ይዤ እናቴም ሙሉ ቤተሰቡ ተክተልትሎ ሆስፒታል ሄድን። ሆስፒታል ስንደርስ ነርሶቹ፣ ዶክተሮቹ እኛን ወደ ጎን አድርገው መረባረብ ጀመሩ። ከ2 ሰዓት በኋላ ግን ህይወቷን ማትረፍ እንዳልቻሉ ነገሩ። እህቴ አለፈች። ያ ህመም ሁለት በጣም ከባድ ነበር። ለሁላችንም ዱብዳ ነበር። በቅጽበት ውስጥ ከደስታ ወደ ሐዘን ወደ ድንጋጤ ተቀየረ ሁሉም ነገር። ሁለት የእህቴ ሞት የመላው ቤተሰቡን ህይወት ምስቅልቅሉን ያወጣው። ድንጋጤያችንም ቅጽበታዊ ስለነበረ ሁላችንም ራሳችንን የሳትን ያህል የሆነ ቦታ ላይ ቆመን የቀረን ያህል ድንዝዝ ያልንበት ነበር። ማንም ሊያምን አልቻለም። አብሶ ባሏ መሞቷን አምኖ መቀበል አልቻለም። እሱን ማረጋጋት፣ እሱ እውነታውን እንዲቀበልና ቀጥ ብሎ እንዲቆም ለማድረግ መጣሩ ከባድ ነበር። ለሁላችንም ከባድ ነበር። ስለ ሞት በቅርበት ሞት የነካው ሰው ካልሆነ ማንም ቢያወራ ስሜቱን አያውቀው። አራሷ እህቴ ልጇን ጥላ ቤቷን ጥላ ሞተች። እናረሳታለን ብለን ያዘጋጀነው ቡናውም በጉም ሁሉም ነገር እንግዳዋን ሸኘንባት። ማንም ቤተሰብ የእሷን ሞት አምኖ መቀበል ተረጋግቶ ሐዘኑን ማዘን አልቻለም። የልብ ውስጥ ድንጋይ ነው የሆነችብን። ማልቀስ እንኳን አልቻልንም። አብሶ እኔ ባሏ ከባድ ነው። ሁሉም ስሜቱን የራሱን ነው የሚያውቀው። እሷ ከሞተች በኋላ 2 ወር ሞላና የኔ ሰርግ ሊሆን ሆነ። እጮኛዬ ከውጭ ሀገር እኔን ለመውሰድ መጣ። ሁለት እህቴ ከባሏ ጋር ሊዝናኑ እንኳን ሲወጡ ልጆቼን ብላ አታውቅም። ልጆችሽን አደራ ነበር የምትለኝ። እጮኛዬ በሐዘኔ ከጎኔ ነበር። በቀን 3-4 እየደወለ እያጽናናኝ የሚያስፈልግ ነገር ካለ ብሎ በገንዘቡም እየላከ ኢትዮጵያ እስኪመጣ ድረስ ካጠገቤ አልተለየም። የእህቴ ባል መረጋጋት ከራሱ ጋር መሆን ስላልቻለ ስራውንም ማካሄድ አልቻለም። በተወሰነ ደረጃ እኔ ተረጋግቼ ስራዎቹንም ልጆቹንም ማኔጅ የማረገው እኔ ነበርኩኝ። አብሶ የእህቴ ልጆች ኃላፊነት ሙሉ ለሙሉ እኔ ላይ ወደቀ። እናታቸውን ስለመመስላቸው እንደ እናታቸውም ስለሚያዩኝ ህፃናትም ስለነበሩ ብዙም አልተጎዱም። ከኔ ስር ግን ሊወጡ አልቻሉም። አብሶ ህፃኑ ልጅ እንደ እናቱ ሆኜ ጡቴንም ባይሆን ጡጦ እየሰጠው ምንከባከበው እኔ ነበርኩኝ። ልጆቿ ከኔ ውጪ እናቴን እንኳን አይቀርቧትም። እኔን ወይ አባታቸውን ከስሬ አይወጡም፣ ከአጠገቤ አይለዩም። እሷ ከሞተች በኋላ ስራ መሄድ እንኳን አልቻልኩም፣ ልጆቹ እያለቀሱ ስወጣ። በዚህ መሃል ነበረ እጮኛዬ እኔን ለማግባት ከውጭ የመጣው። ያኔ መወሰን ነበረብኝ። እዚህ ጋር የእህቴን ልጆች እንደሆኑ ይሁን ብዬ በትኜ ትዳሬን ይዤ ከሀገር መውጣት፣ አሊያም ያን የምወደውን ብዙ ለታ የዋለልኝን በዚች አጭር ጊዜ ውስጥ የተረዳኝን ሰው አልፈልግም ብዬ ልጆቹን አንድ ቦታ ማድረስ። እናም ወሰንኩኝ። እናቴ ልጆቹን እኔ እንከባከባለሁ፣ ትንሽ ጊዜ ነው ይለምዱኛል፣ አባታቸውም ወደ ራሱ ይመለሳል፣ ጥሩ አባት ነው፣ ለልጆቹ አያንስም፣ ይሄ ላንቺ ትልቅ እድል ነው፣ ትዳርሽ ነው፣ ስለዚህ ትዳርሽን ህይወትሽን አታበላሺ ምታይ ብትለኝ እምቢ አልኩኝ። መጣ። ያለውን ነገር አስረዳሁት። የእህቶቼ ልጆች ናቸው። እኔ ስርስር እያሉ እንደ እናታቸው አይተውኝ ያደጉ፣ ዛሬ ደግሞ እናታቸውን ያጡ ምስኪኖች ናቸው። እባክህ ይቅር በለኝ፣ እነሱን ትቼ መሄድ አልችልም። ወይ አባታቸውም ወደ ራሱ እስኪመለስ ለ1 ዓመት እንኳን ጠብቀኝ፣ ካልሆነ ደግሞ ተወኝ አልኩት። ጮኛዬ ለመነኝ፣ አስለመነኝ። ማድረግ ያለበትን ሁሉ አደረገ። ሊያሳምነኝ ሞከረ። ልጆቹን ጥዬ ስለመሄድ ሳስብ እህቴን መክዳት ራስ ወዳድም መሆን መሰለኝ። በፍጹም አልኩት። እጮኛዬ 1 ዓመት ሊጠብቀኝ ተስማምቶ ጥሎኝ ሄደ። ሁለት የእህቴን ልጆች ኃላፊነት ሙሉ ለሙሉ ነው ወስጄ አሳድጋቸው ጀመር። ስራዋንም እየሰራው
ልጆቿን እያሳደግኩኝ ህይወቴን ቀጠልኩኝ። ያንንም ባደርግ ግን እህቴ ቤት ልብሶቿን እቃዎቿን ባየው ቁጥር እህቴ ቤት መኖር አቃተኝ። የእሷ ሀዘን ሊወጣልኝ አልቻለም። ከዚህ ቤት መውጣት አለብኝ አልኩኝ። ከቀን ወደ ቀን እየከሳው እየጠቆርኩ በቃ ሌላ ሰው ሆንኩኝ። በመሃል ባሏን አናገርኩት። እዚህ ቤት ውስጥ የእህቴን ሀዘን መቋቋም አልቻልኩም። ልጆቹንም ጥዬ መሄድ አልችልም። በዚሁ መጠን ያለ ሌላ ቤት ተከራይ ይህን ቤት አከራዩ አልኩት። ምናልባት ይህ ነገር ለእኔም ጥሩ ሊሆን ይችላል ብሎ ያን ቤት አከራይተን ሌላ ቦታ ተከራይተን ወጣን። ቤት ውስጥ ሰው አይጠፋም። የእሱ እህቶች፣ የእኛም ቤተሰቦች። እሷ ከሞተች በኋላ ቤታችን ሰው ጠፍቶ አያውቅም። ምክንያቱም ስራም ስለሙል ልጆቹን እኔ በሌለው ሰዓት የሚንከባከባቸው ሰው ስለሚያስፈልግ ቤታችን በሰው የተሞላ ነው። ያን ቤት ከለቀቅነው በኋላ ባሏም ትንሽ ማሻሻል አሳየ። ወደ ራሱ እየተመለሰ ከሀዘኑንም እየቀነሰ ትንሽ ማውራት፣ ከቤተሰብ ጋር ተቀላቅሎ ቡና መጠጣት ጀመረ። እስከ ዛሬ ድረስ ግን ልጆቹን ይስማል፣ መኝታ ቤቱ ይገባል፣ ይቆልፋል፣ ይተኛል። ልጆቹን እንኳን አጠገብ ሆኖ መላፋት፣ ማጫወት፣ ፀጉራቸውን ማሸት አልቻለም ነበር። ያን ቤት ከለቀቅነው በኋላ ግን ልጆቹን መዝናኛ ይዞ መሄድ፣ አብሯቸው መጫወት፣ ማብላት፣ ማጠብ፣ ልብሳቸውን መቀየር፣ ስራ በሌለው ሰዓት ድሮ ያደርገው እንደነበር ወደ ቤቱ እየመጣ ልጆቹን መንከባከብ በተወሰነ ደረጃ ወደ ራሱ ተመለሰ። አመቱም እየሞላ መጣ። እኔም ሀዘኑ፣ የስራ ጫናው፣ የልጆቹ ኃላፊነት፣ ያለ ዕድሜ የተቀበልኩት ብዙ ነገር እያጎበጠ መጣ። አባታቸው ወደ ራሱ አቀል እየተመለሰ መሆኑን ሳስብ እጮኛዬን አሁንና መጋባት እንችላለን ብዬ ደወልኩለት። እጮኛዬን በጣም ደስ አለው። ነገሮችን አስተካክሎ አመቻችቶ እንደሚመጣ ቃል ገባልኝ። ይህንን ሲሰሙ ግን መጀመሪያ ሂጂ አግቢ እኛ አለን ሲሉኝ የነበሩ ቤተሰቦቼ ሁሉ ቅር ተሰኙ እና